የዛሬው መልእክት ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ሁሉ ሰው የሚያውቀው እግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 4 ከቁጥር 4 ጀምሮ ታነብልኛለህ። በሰማርያ ሊያልፍ ግድ ሆነበት። እስኪ በሰማርያ ሊያልፍ ግድ ሆነበት በሉስ። ግድ የላችሁ እስኪ በሰማርያ ሊያልፍ ግድ ሆነበት በሉ። አላውቅም ዛሬ ማታ ለሆነ ሰው እግዚአብሔር ዋናውን ያስይዘዋል። ጩና ዋናውን ያስይዘኛል በሉስ። የነገርህ ከፍታ ያለበትን ፈውስ ያለበትን ብሌሲንግ ያለበትን እግዚአብሔር ዛሬ ያስይዛችሁ። አላውቅም ይሄ ዋና ነገር አምልኮ ነው ታውቃለህ። እሱን ያስጨብጣችሁ። ዋና ዝም ብሎ አይደለም። ዋና ያስክ ማለት ብዙ ነገር ነው የሚለቀቀው። መጽሐፍ ቅዱስ እንደዚህ ያለ ዳዊትም ይላል የፍልስጤም ዋና የሆነውን ጎልያድን ምን አለው ይላል መታው። ዋናውን እግዚአብሔር አሳልፎ ሲሰጥህ የወደቀው ጎልያድ ሲወድቅ ለዳዊት የመጣለት ቀላል አይደለም። የመጣለት በረከት ቀላል አይደለም። ስም ሆኖታል፣ ዝና ሆኖታል፣ ከረኝነት ቤተ መንግስት እንዲገባ ምን ሆኖታል? ምክንያት ሆኖታል። ዋናው ቀላል አይደለም። ታስታውሳለህ ሳምሶን በደከመ ሰዓት እንኳን በብዙ እንትን ውስጥ ሆኖ ማን ነው ዋናውን ምሰሶ የሚያስይዘኛል? ዋናውን አስይዙኛል። ምሰሶ ዋና ነገር እኮ ይሄ ቤት የቆመው እኮ እነዚህ ምሰሶች ሆነው ነው አይደል? ይሄንን ብትመታው ይሄ ቤት መቆም ይችላል። ዋናውን የሚያስይዘኝ ማን ነው? ሳምሶንም ዋናውን ያዘ ይላል። ያንን ከጣለ በኋላ በሞቱ የገደለው ምን አለ? አንተ ግን ለሞት አይደለም ያንን የምታደርገው ለህይወት የሆነ ዋና እግዚአብሔር ያስይዛቸው። አሜን። ግዴ ለምስኪ ያስይዘኛል በልስ። በመሰረቱ ባንተ እይታ ነው እንጂ እግዚአብሔር በመለኮታዊ እይታው ግን እንደሚያየው ሰው ላይ ይችላል። ኢየሱስ ሰማርያ መግባት ሲፈልግ መጽሐፉ እንደዚህ ይላል ቀጥሎ። እሺ ስለ ለልጁ ለዮሴፍ በሰጠው ስፍራ እሺ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። እሺ በዚያም ያዕቆብ ጉድጓድ ነበር። ነበር። ኢየሱስም መንገድ ከመሄድ ደግሞ እሺ በጉድጓድ አጠገብ እንዲህ ተቀመጠ። ተመልከቱ። አሁን እዚህ ጋር ኢየሱስ ወደ ሰማርያ ሊገባ ነው። ሰማርያ ግን አልገባም። ሰማርያ ከመግባቱ በፊት ግን የተቀመጠ ይላል ጉድጓድ ተቀመጠ። ጉድጓድ የተቀመጠበት ምክንያት አንድ ነገር ነው። የከተማው ዋና የሆነች ሴት እየመጣች አልገባም። ሰማርያን የምታናውጥለት ሴት ምናልባት ስለዚህች ሴት በኔጌቲቭ ተሰብከ ሊሆን ይችላል። እኔ ግን እንደዚህ ነው ማሳየ። ይህች ሴት ብቻዋን ከተማ ነች። አንተ አረ በኢየሱስም ዋናውን ያስይዝ። አሜን። ብቻዋን ከተማ የሆነች ሴት ገብታ ከተማ የምታናውጥ ሴት ምናልባት በሰው እይታ ይህች ሴት ለሰላም